የምለው እናንተ እስኪ ዝም ብላችሁ አታምሩ? ምን አይነት ውበት ነው የምር የሩታዬ ማለት ነው። እና ማን እንደ እናት ማን እንደ ቤተሰብ የፈለገ ነገር ብትገፉት የሆነ ነገር ብታደርጉት ብትክዱት ምን ብትሉት መለሳችሁ ቤተሰብ ጋር ነው። የምሬ ነው የምላችሁ። እና አንዳንድ ጊዜ ምን ተማራችሁ ከዚህኛው? አሁን ዞሮ ዞሮ ያው ቤተሰብ ጋር ነው። ሩታ ብዙ ነገር ከቤተሰብ ተጣልታለች ከዚህ በፊት ብዙ ነገር ማለት ነው። ለማን ብላ ነው የተጣላችሁ? ለሱ ብላ ማለት ነው። እና ዛሬ ላይ የት ነው የመጣችሁ? ከሱ ጋር ስትጣላ ቤተሰብ ጋር ነው ማለት ነው። እና ቤተሰብ ማለት ያው መደበቂያችን ነው ማለት ለሆነ ሰው ዋጋ ልንከፍል ብለን ቤተሰባችንን መግፋት የለብንም። እኔ እንደዛ ነው የተማርኩት ማለት ነው በሩታዬ። እና እንዴት ነው የምታምረው እናትየዋን ጎበዝ። አንዳንዴ እናትየው የሚናገሩት ቅኔ ያለ ማለት ነው። እና ጠቅም ያደረጉት ነገር አለ በነገራችን ላይ። እኔ የሩታ ማዘር ደስ ይሉኛል። አዎ ከዚህ በፊት ሁላችንም ጠልተናቸው ነበረ በብዙ ነገር በብዙ ምክንያት ማለት ነው። አሁን ግን ሁሉንም ነገር ትተው ከእሷ ጋር በመሆናቸው እሷን ትሪት ለማድረግ በመምጣታቸው በጣም ነው ደስ ያለኝ ማለት ነው። እና ሩታ ብትሄድም አሪፍ ነው። አመት ባላቸው ስለደረሰ ምናምን እነሱ ጋር በዓልን ብታሳልፍ ምናምን ደስ የሚል ነገር ነው፣ አይጠላም። ግን በቃ ቤተሰብ እኔ እንጃ እንደ ቤተሰብ የሚሆንላችሁ ሰው የለም። ብዙዎቹ ሊሰብሩኝ እንደተናገር ሊሰብሯት ብዙ ነገር አይተናል እኛ እዚህ ሚዲያ ላይ ማለት ነው። ብዙ ነገር እና ብዙ ነገር እስካየን ድረስ ደግሞ የሆነ መፍረድ አያቅተንም በምናየው አክል በሚያሳዩን አክል ማለት ነው። እና እቺ በጣም ተጎታለች። ግን በቃ ፈገግታዋ ደስ አይልም። እኔ የምር ብዙ ሰው አሁን ታለቅሳለች እሱ ራሱ ትለምነኛለች ምናምን ብዙ ነገር ነበር ያሰበው። ግን በቃ ስቃ መጣች ደስተኛ ሆና ወንድሟ መጣ። ሰብስክራይብ አድርጉት። በሩታ በኩል የመጡት እንዳ ሰብስክራይብ አድርጉ ማሮቼ። ሩታን የምትወዷት እሷ የወደደችው መውደድ አለባችሁ ማለት ነው። እና ወንድሟንም ሰብስክራይብ አድርጉላት። ያው የወንድሟ ሚስት ደግሞ ታምራለች ማሻአላ። እና ደስ ብሎኛል ከእናቷ ጋር ስለተገናኘች። አንዳንዴ የሆነ መጥፎ ነገር ሲፈጠር ማለት ነው ለመልካም ነው ለበጎ ነገር ነው የሚፈጠረው ያ ነገር ማለት ነው። ለምን ከሱ ጋር እንደዛ ሆነች ቤተሰቧን ፈለገች፣ ከቤተሰቧ ጋር መገናኘት ከቤተሰቧ ጋር ጊዜ ማሳለፍን ፈለገች። አስቡት እንግዲህ ማለት ነው። አንዳንድ ጊዜ ከቤተሰባችሁ ራሱ እንዳትገናኙ እንቅፋት የሚሆንባችሁ ነገር አለ እና ያን ነገር ስታስወግዱት ደግሞ ያ እንቅፋቱን ስታስወግዱት ደግሞ በፊት የተዋችሁት ነገር ያስፈልጋችኋል፣ እንደሚያስፈልጋችሁ ታውቃላችሁ ማለት። እና ሩታዬ እንኳን ደስ አለሽ፣ ማዘርሽ ስለመጣች እናትሽ ስለመጡ እንኳን ደስ አለሽ። እንደዚህ ፈገግ ብለሽ ስላየንሽም በጣም ደስ ብሎናል። አዎ እናውቃለን ብዙዎቹ ሊሰብሩሽ ጥረዋል በብዙ ነገር። ያው አልተሰበርሽም ማለት አይደለም። እዚህ ጋር ስለሳቅሽ አልተጎዳሽም ወይም ደግሞ አላዘንሽም ማለት አይደለም። በጣም እንደውም በብዛት የሚስቀው ማለት ነው የተሰበረ ልብ ያዘነ ልብ ነው። ገባችሁ? በሳቁ የሚሸፍነው እመሙን ነው። ከጀርባው የሆነ የሚስቅ ሰው ስታዩ ማለት ነው ደስተኛ እንዳይመስላችሁ። ከጀርባው የሆነ እመም አለ፣ የሆነ በቃ የደበቀው ነገር አለ ውስጡ ላይ ማለት ነው። እና አልተጎዳሽም ማለት አይደለም። ትጎጃለሽ፣ ባልሽ ነው። ብዙ ነገር አሳልፋችኋል፣ ብዙ ነገር የሆንሽለት ነው። አትጎጅም ማለት አንችልም። ትጎጃለሽ፣ ግን ደግሞ አላሳየሽንም ጉዳትሽን ባለማሳየትሽ እኔ በጣም ደስ ብሎኛል። ለምን ከዚህ በፊት ስታለቅስ ምናምን ስትለማመጠው ምናምን ነው የምናየው። አሁን ግን በቃ አንዳንድ ጊዜ መሰበርም ያጠነክራል የሚባል ነገር አለ ማለት ነው። እና እኔ እንጃ በቃ እኔ ስቃ ስትመጣ ምናምን በቃ አሁን ላሁን አልቅሳ ትመጣለች። ያውን እሱን ስትለምን ትመጣ እሱ ራሱ ትለምነኛለች፣ ታለቅሳለች። የሚስታ እንደዚህ ፈገግ ብለሽ ከቤተሰቦች ጋር ደስተኛ ሆነች ስትመጪ ደግሞ እንዴት አባቱ እንደምታምሩ ደግሞ ውበቱን ደፍቶልሻል። ማን አሁን እስኪ እዚህ ሚዲያ ላይ ማን ነው ከሩትዬ ጋር የሚወዳደረው? የምር ውበቷ፣ ሼፖ፣ አቋሟ ሁሉን አሟልቶ የሰጣት ጸባይዋ፣ ንግግሯ ማር የሆነ ሴት ማለት ነው። እና እናትየዋም ስለመጡ ደስ ብሎናል። ወንድምየውን አበረታቱት፣ ሰብስክራይብ አድርጉ፣ እኛንም ሰብስክራይብ አድርጉን ማለት ነው ማሮቼ ፍቅሮቼ። እና ወንድሟ ደግሞ ደስ ይላላ፣ ያምራላ። ግርማ ሞገስ አለ ወይስ የለውም? እስኪ ኮሜንት ላይ ጻፉልኝ። እና እኔ ግን ኮሜንታተሮችን ነው የምታዘበው። የምሬ ነው ብላችሁ ቪዲዮ በተለቀቀ ቁጥር ኮሜንታተሮችን ወይኔ ፈጣሪ፣ ወይኔ አበሻ እውነት እዛም ትክክል እዚህም ትክክል እዛም ትክክል እዚህም ትክክል። አይ ትክክል፣ እቺ ትክክል እኮ ናት ሀገርን ያበጣበጣችሁ። የምር ማሽቃበጥ እንዲህ ወደዚህ ወደዛ ማለት ነው ትክክል እንትን ሀገርን ሰላም ያሳጣውና በጣም እንግዲህ የአበጋዝ ዝንቦቹ ቀለበት እየገዙ ነው አሉ። መረጃ ነው፣ አዲስ መረጃ ነው። ቀለበት እየገዙ ነው፣ ከአብርሽ ጋር ቀለበት ሰሩ ተብለዋል። እንግዲህ የቀለበት ፕሮግራም ጠብቁ ማለት ነው ማሮቼ። የእንትን የውሽሚትንና የአበጋዝን ማለት ነው። ምክንያቱም ያ የመዳም ቅመም
የእሱ ዝንቦች ማለት ነው። እኛም ከእነሱ ጋር የመዳም ቅመም ብለን እንጠራለን። እና ቀለበት ምናምን እየገዙ ነው፣ እያዋጡ ነው፣ መዋጮ ላይ ናቸው ምናምን እና ለማየት እንዘጋጃለን ማለት ነው ማሮቼ። እና ሩታዬ እንወድሻለን፣ በጣም ነው የምንወድሽ፣ በጣም እናከብርሻለን የኔ እናት። እንደዚህ ደስተኛ ሆነሽ እንደዚህ ፍክት ብለሽ አንዳንድ ጊዜ መቁረጥም እንትን ነው። አንዳንድ ጊዜ ከምትወዱ ሰው መለየት ፈልጋችሁ ሳይሆን ሳትፈልጉ የምትቆርጡበት ነገር አለ እና ሩታማውን እንደዛ ነው። ልጅሽን ደግሞ ፈጣሪ ያሳደግልሽ፣ ብዙ ዋጋ የከፈልሽለት ልጅሽ ነው። ፈጣሪ ያሳድግልሽ በጥበቡ እና እኔ ደስ ብሎኛል። ከእናቷ ከቤት ከወንድሟ እህቶቿ ደግሞ ቢኖሩ በጣም ደስ ሲል ነበረ። ያው በጣም ደስ ብሎኛል የምር በጣም 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 የምሬ ነው ብላችሁ በጣም ነው ደስ ያለኝ። ስለ ማዘሯ ስለመጡ ማለት ነው። የሆነ ነገር አሁን ደፍሮ ራሱ ማን ይናገራታል በማዘሯ? ለነገሩ እነሱ ንቀት አለባቸው። አደራ ግን ይቅርታ በድራማችሁ ላይ እናትሽን አታስገቢ። የምር በጣም ያስጠላል። እናትሽን ካስገባሽ እናትሽ አንቺ ጋር መታ ድራማ ውስጥ ካስገባሻት በጣም ነው የሚደብረው። በጣም እኔ ይደብረኛል። የምሬ ነው። በጣም ያስጠላኛል። እኔ ትልልቅ ሰዎች ድራማ ውስጥ ሲገቡ ደስ አይለኝም። ድራማ ውስጥ እንዳታስገቢያቸው አደራሽን፣ እንዳታሰድቢያቸው። ማለት አንዳንድ ጊዜ ስትሰሩ ስድብ ራሱ እንትን ቅቤ ሊሆንላችሁ ይችላል። በስድብ ብር የሚገኝ ከሆነ እና እናትሽን አታሰድቢያቸው፣ አታስገቢያቸው ድራማ ላይ። በጥሩ ጥሩ ነገር ኑ፣ ደስ ደስ በሚል ነገር ኑ። እኛ የምፈልገው እንደዛ ነው። እናንተ እንደፈለጋችሁ ተጨመላለቁ፣ ግን እናትሽን አደራ ወደዚህ ሚዲያ ላይ በሆነ ነገር እንዳታመጫቸው። የምሬን ነው። የምር በጣም ይደብራል። ካመጣሻቸው በጣም ነው የሚያስጠላው። እና እሳቸውም በደስ ደስ በሚል ነገር እንትን በያቸው። ጾታ ምናምን ደስደሻቸው ላይ በዚህ በድራማችሁ በዚህ በጭምልቅልቃችሁ ነገር ላይ አትጨምሪያት። እናትሽን አትጨምሪያቸው ሩታዬ። ለቤተሰብ ክብር የሚባል ነገር አለና የዛሬ ሰው ዛሬ እናትሽን የሆነ ነገር ብትናገር አበጋዝን ብዙ ነገር ሊሏት ይችላሉ፣ ብዙ ነገር ሊናገሯት ይችላሉ። በጣም የሚያስጠላ ንግግር ሁላ፣ ልብ የሚሰብሩ ንግግር ሁላ ሊነግሯት። አንቺ እናትሽን ደስ በሚል ነገር በቃ አንቺ ደስ የሚል ነገር እያረግሽላቸው ደስ በሚል ነው። ምክንያቱም ትልቅ ሰው ናቸው። ትልቅ ሰው ደግሞ ሲከበር ነው ደስ የሚለው። እና እናትሽን ትወጃለሽ እና ከዚህ በፊትም የተናገርሽው ነገር አለ እና በዚህ በተጨፈላለቀ ነገር ውስጥ እንዳታመጫቸው። የምር እኔ የምሬ ነው ማወራው። እንዳታመጫቸው። በቃ ፈታ በይ፣ ዘና አርጊያቸው፣ ፈታ አርጊያቸው። ለምን ያ አንቺ ብለው እስከመጡ ድረስ ዘና ፍትት አርጊያቸው እና ይመቻችሁ፣ ይመቻችሁ አለ እና በቃ እኔ ማለት ያው እንደነገርኩሽ ነው፣ እንዳልኩት ነው ሩታዬ። ባልሆነ ነገር አታስገቢያቸው። ድራማ አታጫውቻቸው። እነሱ ለሽምግልና ለጥሩ ነገር ጥሪያቸው ማለት ነው። በእናንተ ጸብ ውስጥ አታስገቢያቸው።